ሰላም ውድ የሽርሽር ኢትዮጵያ ቤተሰቦቻችን እንዴት ናችሁ? ዛሬ ሽርሽር ያልነው ከአዲስ አበባ ወጣ ብለን ነው። የአዲስ አበባን ከተማ ጩኸትና ግርግር ትተን ድንቅ ተፈጥሮ ወደ ታደለበት ባህልና ጥበብ እንደ ጅረት ወደሚፈስበት ወደ ደቡብ ኢትዮጵያ ክፍል ተጉዘናል። እንግዲህ ያደረግነው ሽርሽር ከቃላትን በላይ መንፈስን ወደሚያድስ በተፈጥሮና በባህል በታሪክ ወደ ታደለው አስደናቂው የከምባታ ምድር ነው ሽርሽር ያለው። ይህን አስገራሚ ሽርሽራችንን አብራችሁ እንድትጓዙ በአክብሮት ነው የምንጠይቃችሁ። አብረን እንጓዝ። ከምባታ እንግዲህ በቀድሞ የደቡብ ብሔር ብሔረሰቦች ክልል በአሁኑ አወቃቀር ደግሞ በማዕከላዊ ኢትዮጵያ ክልል የሚገኝ ዞን ነው። ቀደም ባለው ጊዜም ከምባታ ጠምባሮ ተብሎ ይጠራ የነበረው ዞን አሁን ላይ እንግዲህ የራሱን የዞን አወቃቀር ይዞ ከምባታ ዞን ይባላል። የዞኑ መዲና ዱራሜ ስትሆን ከአዲስ አበባ በስተደቡብ አቅጣጫ 277 ኪሎ ሜትር ላይ ትገኛለች። ሽንሽቾ፣ አደሮ፣ አንጋቻና ሌሎችም ከተሞች ደግሞ የከምባታ ዋና ዋና ከተሞች ናቸው። በዚህ ቪዲዮም እንግዲህ የከምባታን ብዙም ያልተነገረ የተፈጥሮና የታሪክ ስፍራዎች ለማየት ነው ጉዞ የምናደርገው። ከተራራው ጫፍ እስከ ሸለቆው ጥግ ድረስ ያለውን ድንቅ ተፈጥሮ እንቃኛለን። ከዛም ማለፍ ሲል ደግሞ የከምባታን ገጠራዊ ክፍል ያኗኗር ስርዓቱ ያኗኗር ዘይቤው ምን እንደሚመስል አለፍ አለፍ እያለን የምንዳስስ ይሆናል። ውድ ቤተሰቦቻችን እሺ ውድ ቤተሰቦቻችን መጀመሪያ ቀና ነው እንግዲህ ውብ ወደ ሆነው ወደ ሀምበርቾ ተራራ ነው። ሀምበርቾ እንግዲህ ቃል ብቻ ሳይሆን የከምባታ ሕዝብ ነፍስ ነው ማለት እንችላለን። ተራራ ተብሎ ብቻ የሚገለጽም አይደለም። የአንድ ሕዝብ ማንነት ጥንካሬና የመንፈስ ማዕከልም ነው። ሀምበርቾ የከምባታ ሕዝብ የትውልድ ስፍራ፣ የነገስታት መንበርና ጥንት ስነ ስርዓቶች መፈጸሚያ ቦታም ነው። ሀምበርቾ ተራራ የሚገኘው ከዱራሜ ሰሜን ምዕራብ ወደ 15 ኪሎ ሜትር ገደማ ላይ አካባቢ ነው። ወደ ስፍራው የሚደረገው የመኪና ጉዞ ማቀበታማና ዳገታማ ነው። እኛ ሄድንበት ወቅትም ክረምት ስለነበረ እንግዲህ ወደ ስፍራው ያደረግነው ጉዞ በጭጋጋማ አየር ውበት ታግዘን ነበር። እንደምትመለከቱት እንደ አፈ ታሪክ ከሆነ እንግዲህ የመጀመሪያዎቹ 7 የከምባታ ነገዶች ወይም ሀምበርቾ ላማላ በዚሁ ተራራ ላይ ቃል ኪዳን ተዋውለው መንግስታቸውን መሰረቱ። ከ16ኛው መቶ ክፍለ ዘመን እስከ 19ኛው መቶ ክፍለ ዘመን ድረስ ደግሞ ሀምበርቾ ተራራ የከምባታ ነገስታት የፖለቲካ መቀመጫ ሆና አገልግላለች። የከምባታ ሕዝብ መነሻም ከዚህ ተራራ እንደሆነ ነው የሚነገረው። ዛሬም ድረስ ሀምበርቾ በታሪኩና በውበቱ ዘላቂ ሐውልት ሆኖ በትውልዱ ውስጥ የሚታወስም ነው። ተራራውም ከባህር ጠለል በላይ በ3058 ሜትር ከፍታ ላይ የሚገኝ ሲሆን ከፍታው ከደቡብ ኢትዮጵያ ከሚገኙ ከፍታማ ስፍራዎች መካከልም አንዱና ተጠቃሽ የሆነው ስፍራ ነው ማለት ነው።
አሁን ላይ የምንገኘው ደግሞ በይበልጥ የሚታወቀውና በከምባታ ሕዝብ የግንባታ ጥበብ የተሰራውና ወደ ተራራው የሚያስወጣው 777 ደረጃ መጀመሪያ ላይ ነው። እንግዲህ ደረጃውን ጨርሰው አምባው ላይ ሲደርሱ ደግሞ ተፈጥሮ አፍ አውጥቶ የሚናገርበት የዱራሜን ከተማ ደግሞ ቁልጭ ብላ የምትታይበት ድንቅ ስፍራ እንደሆነ ለመመልከት ይቻላል። እኛም ይህንን ፈታኝ የሆነ ግን ደግሞ በጣም አስደማሚ የሆነውን የሀምበሪቾ 777 ደረጃ አብረን እንውጣና አምባው ላይ ሆነን እንግዲህ የከተማውን ውበት በጋራ እናድንቅ እስቲ። እንግዲህ እንደምትመለከቱት ነው ውድ ቤተሰቦቻችን ደረጃውን እየወጣን ቁጥሩም እየጨመረ ነው የምትመለከቱት። በደረጃው ግራና ቀኝ እንዲሁም ኮርነር ላይ የተሰሩ ማረፊያዎች አሉ። እነሱ ማረፊያዎች ላይ ያረፍን ወደ መዳረሻችን አምባው ላይ ደርሰናል ማለት ነው። ሰባት 77 ላይ አልቆ የነበረው ደረጃ ግን ወደ 1000 እንዲደርስ በስራ ላይ እንደሆነ የተመለከትነው። ስለዚህም ተጨማሪውን ደረጃ ወጥተን ከፍ በማለት የተራራውን ቁልቁል እይታ እንግዲህ አብረን እናጣጥም ውድ ቤተሰቦቻችን። ይህ ስፍራ ደግሞ የከምባታ ነገስታት ፍርድ የሚሰጡበትን ሂደት ለማሳየት የተሰሩ መቀመጫዎች ናቸው።
ከምባታ እንግዲህ በአረንጓዴ ሜዳዎቹ፣ ለምለም ሸለቆዎቹና ሰማይ ጠቀስ ተራሮቹ ውበት የታወቀ ነው። በዚህ በአንበርቾ ተራራ ዙሪያም የሚገኙት ደኖችና ገደሎች ለብዙ የዱር እንስሳትና እጽዋት መኖሪያ ናቸው። በተለይም ደግሞ በርካታ ሀገር በቀል ዛፎችና ለባህላዊ መድኃኒትነት የሚውሉ ሀመልማሎችም በውስጡ የያዘ ስፍራ ነው ማለት ነው። በርቀት የምትታየው እንግዲህ የዱራሜ ከተማ ናት እንደምትመለከቱት። የከምባታ ህዝብ እንግዲህ በጥንት ጊዜ በአሁኑ የደቡብ ኢትዮጵያ ክልል ይኖር ከነበረ የሴማዊና የኩሽቲክ ህዝቦች ቅይጥ እንደሆነ ይታመናል። ይህ ህዝብም በቋንቋ በባህልና በታሪክ ከሌሎች የደቡብ ኢትዮጵያ ብሔረሰቦች ጋር ተመሳሳይነት አለው። በተለይም ደግሞ ከሲዳማ ከሀዲያና ከወላይታ ህዝብ ጋር የቅርብ ዝምድና ያላቸው ናቸው። በታሪክም የከምባታ ህዝብ በራሳቸው የጎሳ መሪዎች የሚመሩ ብዙ ትናንሽ መንግስታት መስርተው ይተዳደሩ የነበሩና በአብዛኛው በግብርናና በእንስሳት እርባታ ላይ የተመሰረተ ኢኮኖሚ የነበራቸው ናቸው። እንግዲህ ውድ ቤተሰቦቻችን የሀምበርቾ ቆይታችንን በዚህ መልኩ አጠናቀን አሁን ደግሞ ጉዟችንን ወደ አጆራ ፏፏቴ አድርገናል። አብረን እንጓዝ።
ደቡብ ኢትዮጵያ እንግዲህ ውብ ተፈጥሮዋን በየቦታው ገልጣ ማስደመሟን ቀጥላለች። በሄድንበት ቦታ ሁሉ በጣም የሚያስደምሙ ተፈጥሯዊም ሰው ሰራሽም የሆኑ ውበቶችን ነው እየተመለከትን ያለ ነው። ፏፏቴው ጋር ከመድረሳችን በፊት ግን በከምባታ ገጠር ወረዳዎች ዞር ብለን የገጠሩ ህይወት፣ የተፈጥሮ ውበትና መልክዓ ምድር ምን እንደሚመስል እስቲ አብረን እናጣጥም ውድ ቤተሰቦቻችን። የአየር ንብረቱም ወይና ደጋ የአየር ንብረት ያለው አካባቢ ስለሆነ ለግብርና በጣም ምቹና የተለያዩ ሰብሎችንም ማለትም በቆሎ፣ እንሰት፣ ስንዴን ጨምሮ ሊበቅሉበታል።
እዛ ጋር በርቀት የምታዩት ደግሞ የኦሞ ወንዝ ግልገል ጊቤ 3 ኃይል ማመንጫ ግድብን ነው። እንደምታዩት ነው እንግዲህ አጆራ ፏፏቴው ጋር ደርሰናል። አጆራ ማለት በወላይትኛ ቋንቋ ጥልቅ ማለት ነው። የአፈሳሰስ ሂደቱን ተከትሎ የወጣ ስያሜም ነው የሚመስለው። አጆራ ፏፏቴ እንግዲህ መንታ ወንዞችን የያዘ ነው። በስተግራ በኩል ያለው የሶኪ ወንዝ ሲሆን የሚነሳውም ከከምባታ ነው። በስተቀኝ በኩል ያለው ደግሞ አጃንቾ ወንዝ ሲሆን መነሻውን ያደረገው ደግሞ ወላይታ ዞን ውስጥ ነው ማለት ነው። ይህ ፏፏቴ በተራራማው የከምባታና ወላይታ የጋራ ሀብት ውስጥ ጎልቶ የሚታይ ሲሆን የውበቱ ምንጭም ደግሞ በኃይል ከፍታ ሰንጥቆ ሲወርድ የሚያሰማው ድምጽና የሚፈጥረው የተፈጥሮ ትዕይንት ነው። በስተግራ ያለው የአጃንቾ ወንዝ ቁልቁል 210 ሜትር ሲወረወር የሶኪ ወንዝ ፏፏቴ ደግሞ ወደ 170 ሜትር ይወረወራል። ፏፏቴውም ከዱራሜ በስተምዕራብ በ41 ኪሎ ሜትር አካባቢ የሚገኝ ሲሆን ከሀደሮ ከተማ ደግሞ በ9 ኪሎ ሜትር ርቀት ላይ ይገኛል። ወይም ደግሞ በወላይታ ዞን አረካ ከተማ በሰሜን አቅጣጫ በ22 ኪሎ ሜትር ያህል በመኪና መጓዝ ይኖርብናል ማለት ነው። ጉዟችንን ያደረግነው ከከምባታዋ ሀደሮ ከተማ ተነስተን ነበር። ወደ ስፍራው ያቀና ነው ማለት ነው። የፏፏቴው ውሃ እንግዲህ በአመት ውስጥ በተለያየ ጊዜ መጠኑ ይለያያል። በተለይም በበጋ ወራትና ዝናብ በበዛበት ወቅት ፏፏቴው በታላቅ ኃይል ወርዶ በጣም የሚያስደንቅ የሚያምር ግዙፍ የሆነ ትዕይንት ነው የሚፈጥረው። በአካባቢው የሚገኙ ዛፎችና እጽዋት በውሃው ትነት ምክንያት ሁሌም እንግዲህ ለምለም ሆነው አረንጓዴ ሆነው ነው የሚታዩት እንደምትመለከቱት። ቀጥሎ እንግዲህ ሽርሽር ያልነው ደግሞ ወደ ገመሻ ሀምበርቾ ፍል ውሃ ነው። መነሻችንን ከሽንሽቾ ከተማ አድርገን ከ5 ኪሎ ሜትር በኋላ ነው የምናገኘው ይህንን የተፈጥሮ ፍል ውሃ ማለት ነው። ስፍራውን በተፈጥሮ ደን የተከበበ በጣም እጹብ ድንቅ የሆነ የሚያምር ማራኪ የሆነ ስፍራ ነው። እንደምትመለከቱት ፍል ውሃውን ቢሆን በጣም ንጹህ ነው። የውሃው ፍላትም ቢሆን ለዋና ምቹና የማይጎረብጥ ምቹ የሆነ ውሃ ሆኖ ነው ያገኘ ነው። እንግዲህ በሀምበርቾ ተራራ በአጆራ ፏፏቴ ላይ ሽርሽር ያለ አካባቢውን ለመጎብኘት የመጣ ሰው
በገመሻ የተፈጥሮ ስፓ ላይ ሰውነቱን ማፍታታት ግድ ይለዋል። እንግዲህ ውድ የሽርሽር ኢትዮጵያ ቤተሰቦቻችን ዛሬ ከአዲስ አበባ ወጣ ብለን በጣም ድንቅ የሆነ ውብ የተፈጥሮ ቦታ ላይ ሽርሽር ያልንበት የከምባታ ቆይታችን አጠር ባለ መልኩ ይህንን ነው የሚመስለው። በሌላ ጊዜ በሌላ አካባቢ በሌላ ኢትዮጵያ ክፍል ሽርሽር ብለን እንደዚሁ ይዘንላችሁ የምንመጣ ነው የሚሆነው። አብራችሁን ሽርሽር ስላላችሁ እስከ ቪዲዮ መጨረሻ ስለተከታተላችሁን ከልብ ነው የምናመሰግነው። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ እንድትከታተሉን፣ እስከ ቪዲዮ መጨረሻ ተመልክታችሁ ደግሞ ቪዲዮዎቻችንን ከወደዳችኋቸው ላይክ ሼር እንድታደርጉልን፣ የተሰማችሁን ደግሞ በሐሳብ መስጫው ላይ እንድታስቀምጡልን በአክብሮት በትህትና እንጠይቃለን። ሰላም።